ሰዓታቶች አሉ ዱዓችንን ሙሉ በሙሉ በአላህ ዘንድ ተቀባይነት የሚያገኝበት። እነዚህን ጊዜያት በማወቅ ተጠቃሚ ሆኑ። እስከ መጨረሻው በመከታተል ከትምህርቱ ጠቃሚ የሆነ ትምህርት ይውሰዱ። አንደኛ፣ በሌሊት ሰዓታት። የሌሊት ሰዓት አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ሰማይ እንደሚወርድ ተናግሯል። ማን ነው ምህረትን ጠይቆኝ የምምረው? ማን ነውስ የፈለገውን ጠይቆኝ የምሰጠው ይላል። ስለዚህ ወዳጆቼ ይህ በጣም ትልቅ እድል ነው። ሌሊት ሰዓት ላይ ከሱብሒ ትንሽ ሰዓት ቀደም ብሎ በመነሳት ከአላህ ሱብሓነሁ ወተዓላ ምህረትንም መጠየቅ የፈለግነውንም መጠየቅ አለብን። ሁለተኛ፣ በአዛን እና በኢቃማ መካከል ነቢዩ ሰለላሁ ዐለይሂ ወሰለም በአዛንና በኢቃም ሰዓት የሚደረግ ዱዓ ተመላሽነት የለውም ብለዋል። በቀጣይ አዛን በምትሰማበት ጊዜ ይህንን እድል ተጠቀሙበት። ምክንያቱም ብዙ ሰዎች ሰምተው ችላ ይላሉ። ትንሽዬ ሰከንዶች ብትሆንም ወደ አላህ ስሞታችንን ማሰማት አለብን። ሶስተኛ፣ በሱጁድ ጊዜ። ሱጁድ የተለየ ስሜት አለው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ባሪያ ለአላህ ቅርብ የሚሆንበት በሱጁድ ሰዓት ነው ብለዋል። በቀጣይ ሰላትህን ቶሎ ቶሎ ከመስገድ ይልቅ በግንባር ተደፍተህ ለጌታህ በቀረብክበት አጋጣሚ ፍላጎትህን ጠይቀው። አራተኛ፣ ዝናብ በሚዘንብበት ጊዜ። ዝናብ የአላህ ረህመት ነው። ዝናብ በተመለከትን ጊዜ ቶሎ ዱዓ አድርገን፣ ምክንያቱም ከሰማይ ውሃ ብቻ ሳይሆን የአላህም ረህመት ጭምር ነው አንድ ላይ የሚወርደው። አምስተኛ፣ ጁምዓ ቀን። በጁምዓ ቀን አንዲት የተደበቀ ሰዓት አለች፣ ዱዓችን ተመላሽነት የምታገኝበት። አብዛኞቹ ዑለማዎች ይህንን ሰዓት በአስር እና በመግሪብ አካባቢ ነው ይላሉ። ስለዛ በጁምዓ ቀን ይህንን እድላችንን መጠቀም አለብን። ስድስተኛ እና የመጨረሻው አላህ የተበዳዮችን ዱዓ ይሰማል። ስለዚህ በተጎዳን ጊዜ፣ ሰዎችን ባስቀየሙን ጊዜ እጃችንን ወደ አላህ እናንሳ። አላህ ከኛ ጋር ነው። ላስቀየሙንም ሰዎች ምህረትን እንለምንላቸው፣ ምክንያቱም አላህ መሐሪ አዛኝ ነውና። ከአንድ እስከ መጨረሻው የጠቀስኩላችሁ ትምህርት ጠቅሟችኋል ብዬ አስባለሁ። እነዚህ የጠቀስኩላችሁ ነገሮች ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ለተጨማሪ እስላማዊ እውቀቶች ሰብስክራይብ አድርጉ። ሌሎች ሰዎችም ይህ ትምህርት እንዲደርሳቸው ሰምተውም እንዲጠቀሙበት ላይክ አድርጉላቸው። እናመሰግናለን።